She helps reclaim the power inside us to break the chains. You were made to shine, don't hide your flame. Fall if you must, but rise again. Yeah, rise again. The body's fast, rise ሰላም ጤና ይስጥልኝ የዲቦ ኢንስፓየርስ ቤተሰቦች እንደምን ሰንብታችኋል? እኛ በጣም ደህና ነን። ዲቦራ ነኝ። ዛሬ ደግሞ በሌላ ኤፒሶድ በሌላ ርዕስ ልንነጋገር መጥተናል። በጣም የምወደውን ቶፒክ ነው ዛሬ የማወራላችሁ። የሚያሳዝን ሲሆን በጣም የማዝንበት፣ መልካም ነገር ሲሆን ደግሞ በጣም የምደሰትበት ርዕስ ነውና ስለ ወጣቶቻችን እና ደግሞ እኛ ከወጣቶቻችን ጋር ስላለን ኢንተራክሽን የምናወራበት ኤፒሶድ ነው አሁን የሚጀምረውና ወጣት ስንል በስፔሻሊ በካናዳ ውስጥ እኔ በመኖርበት ከተማ በካልጋሪ ውስጥ ወጣቶቹ ሁሉ አንድ አይነት ባክግራውንድ፣ አንድ አይነት አንደርስታንዲንግ ወይም ደግሞ በአንድ አይነት መንገድ የምንመራቸው አይደሉም። ምክንያቱም ለምሳሌ እኛ መጀመሪያ ስንመጣ ወደ ካናዳ ያሁኑን እኔ እንጃ ግን ወጣት ተብዬ ነው የመጣሁት። እኔና እህቶቼ ወንድሞቼ ወደዚህ ስንመጣ በዛ በወጣት እድሜ ክልል ውስጥ ሆነን የመጣ ነውና ያው አይ ክሌም አሁንም ወጣት እንደሆንኩኝ ግን ለማንኛውም በዛ እድሜ ላይ እኛ በመጣንበት እድሜ ላይ ዩኒቨርሲቲ ግራጁዌት አድርገን ወዲያው ነው የተመለስነው ወደ ካናዳና የመጣ ነው ወደ ካናዳ። ያኔ የካናዳ መንግስት ወጣት ብሎ የሚያስበው አሁንም ደግሞ ወጣት ብሎ ለተለያየ ፕሮግራም የሚጠቀምበት እድሜ ክልል ይለያያል። ከ15 ዓመት እስከ 30 ዓመት የካናዳ መንግስት ወጣት ብሎ ነው የሚጠራው። ብዙዎቻችን 20ዎች ውስጥ ስንገባ ወጣትነታችን የቀረ ወይም ያ ዩት የሚለው ስም የማይገባን ይመስለናል። ግን እዚህ ሀገር ለተለያየ ፕሮግራም የሚለያዩ ቢሆንም ግን ማጆሪቲ ኦፍ ዘ ታይም የምታዩት ወጣት ሲባል ከ15 ዓመት እስከ 30 ዓመት ነው። ሶ በዛ እድሜ ክልል ውስጥ ግን የምታገኟቸው የካናዳ ወጣቶች ጠቅላላ ቅድም እንዳልኩት አንድ አይነት መረዳትና አንድ አይነት አይደንቲቲ የላቸው። ለምን ብለን ስንጠይቅ በመጀመሪያ ከኢትዮጵያ አድገው ፕሮፌሽን ኖሯቸው ሰርተው ተምረው ቋንቋቸውን አውቀው ባህላቸው ውስጥ ኖረው አገራቸውን አውቀው የሚመጡ ወጣቶች አሉ። ሶ እነሱ አንድ ካታጎሪ ናቸው። በሁለተኛ ደረጃ ደግሞ ወጣቶች ሆነው በሃይ ስኩል ደረጃ እየተማሩ ያሉ ትምህርታቸውን አቋርጠው እዚህ ዳይሬክትሊ ሃይ ስኩል የሚገቡ ደግሞ ወጣቶች አሉ። ሶ እነሱ ደግሞ ራሳቸውን የቻሉ ሌላ ካታጎሪ ናቸው። ቻሌንጃቸውም የራሳቸው ነው። ራሳቸውን የቻለ ፌስ የሚያደርጉት ደግሞ የተለየ ነገር አለ ማለት ነው። በሶስተኛ ደረጃ ደግሞ ልጅ ሆነው የሚመጡ አሉ። ብዙ ቋንቋቸውን ያውቃሉ ግን የሚያስታውሱት ብዙ ነገር ሳይኖር ከኢትዮጵያ ካልቸር ወይም ከኤርትራ ካልቸር ጋር እንደዚህ በጣም ሳይዋሃዱ የሚመጡ ወጣቶች አሉ። ሶ እነዚህ ጠቅላላ ወይ ከኤርትራ ቀጥታ ወይም ከኢትዮጵያ ቀጥታ ሲገቡ ማለት ነው። ካልሆነ ደግሞ ስደት ላይ ከቆዩባቸው ሀገሮች ደግሞ ይዘዋቸው የሚመጧቸው የተለያዩ አይነት ካልቸራል ዲፈረንሶች ስላሉ እነሱ ደግሞ የራሱን የቻለ ቻሌንጅ እና ራሱን የቻለ አድቫንቴጅ አለው ማለት ነው ወጣቶቻችን ላይና ወጣት ብለን ስናወራ ካናዳ ውስጥ ዲል የምናረጋቸው ችግሮች አንድ አይነት እንዳልሆኑ ለማሳየት ነው። ሶ በመጨረሻ ደረጃ ግን ብዙ ፎከስም አድርገን ይሄኛውን እንዴት ነው የምናስታርቀው ከባህላችን ጋር እንዴት ነው የምናገናኘው ብለን እንድንነጋገርበት የሚገባው ደግሞ አንደኛው ሌላ ግሩፕ ደግሞ ካናዳ ውስጥ ተወልደው የሚያድጉ ኢትዮጵያውያንና ኤርትራውያን ወጣቶችና ህፃናት ናቸውና በዚህ ዙሪያ ነው የሚቀጥሉትን 4 ኤፒሶዶች የምንነጋገረው። ሶ ይሄንን ርዕስ ለምን መረጥሽ ብላችሁ በተጠይቁኝ በዚህ ርዕስ ላይ በጣም ብዙ ቻሌንጆችን ፌስ ያደረግን ስለሆነ ነው። ከወጣቶቻችን ጋር ልጆቻችን በእኛ አስተዳደግ ደስተኛ ያልሆኑበት እኛ ደግሞ በእነሱ አክሽን ደስተኛ ያልሆንበት
ካልቸራችንን ለመስጠት ቻሌንጅ የተደረግንበት ያልቀለለን ሲቹዌሽን ላይ ያለን ይመስለኛልና ሁሉም ቤተሰብ በየቤቱ የራሱ ጥያቄ አለው። ሁሉም ልጆች ደግሞ በየቤታቸው የየራሳቸው ጥያቄ አላቸው። እዚህ ጋር ይሄንን ስንል ግን ልጆቹ ብቻ ወይም ወጣቶቹ ብቻ አይደሉም የተለያዩት፣ እኛም የተለያየን ሰዎች ነን። ባክግራውንዳችን ይለያያል፣ እንደ ወላጅ የትምህርት ደረጃችን ይለያያል፣ የኮሚኒኬሽን ስታይላችን ይለያያል፣ ከልጆቻችን ጋር ነገሮቻችንን የምናደርግበት እና የምንሰጠው ጊዜ መጠን ይለያያል። ሶ ልጆቻችን የሚሆኑትን ነገር የሚወስነው ይሄ ሁሉ ነገር ተደምሮ አንድ ላይ ነው ማለት ነው። ከሚኖሩበት ኤሪያ፣ ከሚማሩበት ትምህርት ቤት፣ ካላቸው ቫልዩ ራሳቸውን የሚያዩበት አስተያየት ጨምሮ እኛ እነሱን የምናይበት፣ ኮሚኒቲው እነሱን የሚያዩበት፣ ጓደኞቻቸው እነሱን የሚያዩበት ሁሉም ኢፌክት አለው። አድ የሚያደርገው ራሱን የቻለ አስተዋጽኦ አለ ማለት ነውና ይሄንን ስንነጋገር የትኛውንም ወላጅ ጀጅ የማድረግ አጀንዳ የለበትም፣ ወይም ደግሞ የትኛውንም ወጣት ጣጠቁመን ኦኬ እንደዚህ ነው እንደዛ ነው ልንል የምናስብበት ኤፒሶድ አይደለም። ይሄ ኤፒሶድ ብዙ ሪሶርስ ከመስጠቱ ይልቅ ኮንቨርሴሽኖች የሚከፈቱበት እንዲሆን ነው ፕላን ያደረግነው። ንግግሮችን እንድንጀምር እማንነካቸው የሚመስሉንን ቶፒኮች እንድንነካቸው ሀሳቦች ካላችሁ ኮመንት ሴክሽን ላይ ጻፉልን። እኛም እነሱን አይተን ደግሞ ተዘጋጅተን በዛ ላይ መምጣት እንችላለን። ይሄስ ብላችሁ የምትጠይቁት ጥያቄ ካለ እኛም በመናቀርበው ኮንተንት ውስጥ ደግሞ ጥያቄም ካለ አስተያየትም ካለ በኮመንት ሴክሽኑ ላይ ብታስቀምጡልን በጣም በብዙ ደስታ እነሱን እያየን ሪስፖንድ ለማድረግም ሌላም ደግሞ መስራት ያለብን መጋበዝ ያለብን እንግዳም ካለ እዛ ላይ ለመማማር ኢንደፕስ ብንሄድበት በጥልቀት ብንነጋገርበት በጣም ደስ የሚለን ርዕስ ነው ማለት ነው። እኛ እንደ ወጣት ኢትዮጵያ ላይ ሆነን ወይም እንደ ተማሪ ያለፍንባቸው ቻሌንጆች አሁን የኛ ታናናሾች ወይም የኛ ልጆች እዚህ መተው ፌስ የሚያደርጓቸው አይደሉም። ችግራችንም ይለያያል፣ ያለንበት አገርም ይለያያል። የነበረን ደግሞ ኤክስፖዠርም ለብዙ ነገሮች ኦፖርቹኒቲዎቹም ይለያያሉ። በትምህርት ቤትም ብትሉ፣ በካልቸርም፣ በዌዘርም እንደገና ደግሞ በኮሚኒቲ ሌቭልም የተለያዩ ናቸውና ልጆቻችንን አሁን ላሉበት እዚህ ከተማ ውስጥ ላሉበት አገር የሚሆን አይነት አስተዳደግ ካላሳደግናቸው እዚህ ያለውን ቻሌንጅ ፌስ የሚያደርጉበትን እውቀትም ይሁን ሰልፍ ኮንፊደንስ ካላስታጠቅናቸው እነሱ እዚህ ከተማ ላይ እዚህ ሀገር ላይ እዚህ ካልቸር ውስጥ ተወልደው ነው የሚያፈሩትም የሚከስሩትም። ስለዚህ ይሄ በጣም ኢምፖርታንት የሆነ ኮንቨርሴሽን ስለሆነ ነው የምናነሳው። በተጨማሪ the last few years 4-5 ዓመት ውስጥ በጣም ብዙ ወጣቶችን ህይወታቸው ያለፈ ያየን፣ በእስር ቤቶች ውስጥ ያለፉ፣ በወንጀል ነገሮች ውስጥ እየገቡ እንዲሁም ደግሞ በድራግ ውስጥ እየገቡ እየተቸገረን ያለንበት ነገር አለ። ከዛ በተጨማሪ ደግሞ ሜንታል ሄልዝ በጣም በብዙ ሜንታል ሄልዝ ላይ ችግር እየገጠማቸው እንዳለና ያለና በቀላሉ የምናልፈው ርዕስ ስላልሆነ ልጆቻችንም ደግሞ አንዳንድ ሚዲያዎች ላይ የሚያየን ነበርና በቃ ደፍረው እየወጡ ነው ይሄ ካልቸር ቶክሲክ ነው ማለት የደረሱበት ደረጃ ላይ ሆነው አይተናል። እና ያንን እንደ ቀላል የምናልፈው አይደለም። because በጣም የሚያምር የተከበረ ቆንጆ የሆነ ካልቸር እና ባህል ያለን ሰዎችም ነን። ከባድ ነገር ብቻ ሳይሆን እነዛንም እንዴት አድርገን ነው ለልጆቻችን የምናስተላልፈው ተነጋግረን በጊዜ መፍትሄ መፍጠር ያለብን ነገር ነው ብለን ስለምናምን ነው ይሄንን ኤፒሶድ ይዘን የመጣ ነው። the same thing ልጆች የሚያልፉበት ነገር ሶርሱ ፓረንቶች የሚያልፉበት ነገር ነው ማለት ነው። እኛ ያለፍንባቸው የተለያዩ ቢሆኑም እዚህ ሀገር መተን ደግሞ እዚህ ሴትን ለማድረግ ስራ ለማግኘት ፋይናንሻል ነገራችንን አስተካክለን ጊዜያችንን አስተካክለን ከቤተሰባችን ጋር ጥሩ ጊዜ ለማሳለፍ ምንቸገርባቸው የራሱ የሀገሩ ደግሞ ተግዳሮቶች አሉ። እዚህ ስንመጣ ብቻ ፌስ የምናደርገው አገር ቤት የሌለ sometimes ሶሻል ላይፋችን
አገር ቤት ቤተሰብ አለ፣ ጎረቤት አለ። ቤተክርስቲያን ብንሄድም ታክሲ ውስጥ ምናወራው ሳር ቅጠሉ ሁሉ የኛ የምንለው ቢሎንግ የምናደርግበት ነገር አለ። እዚህ መተን የአዲስነት ስሜቱ አለ፣ ቋንቋ አለመቻሉ አለ፣ ስራ ለማግኘት መታገሉ አለ፣ ቤት ለማግኘት ትምህርት ቤቶችን ለልጆቻችን ለመምረጥና እኛ ሴትል የምናደርግበት ፕሮሰስ ኤግዛክትሊ ልጆቻችን ሴትል ለማድረግ የሚሄዱበት ሌላ ፕሮሰስ እንዳለ አንዳንዴ እንረሳዋለን። ስፔሻሊ ወጣቶችና ህፃናት ይዘን የምንመጣ ሲሆን ማለት ነውና እነሱን ርዕሶች እዚህ ኤፒሶድ ላይ የምንነጋገርበት ይሆናል። እንዴት ነው ጥቁር ወጣቶችን ኢምፓወር የምናደርገው ይሄንን ርዕስ እናነሳለን። እንዲሁም ደግሞ confronting the crisis like እንደዚህ ፍጥጥ ብሎ የሚመጣብንን የሱሳይድ፣ የሜንታል ሄልዝ፣ የድራግ፣ የፕሪዝን ኢሹዎቻችንን እንዴት አድርገን ነው ኮንፍሮንት የምናደርጋቸው እሱ ላይም እንነጋገራለን። breaking the cycle የሆነ እንትን ሳይክል ተፈጥሯል ኦልሬዲ እንደዚህ ይሆናሉ ከዛ እንደዚህ ይሆናሉ የሚባል ነገር ማለት ነው። ስለዚህ በትምህርት በተመለከተ ስራቸውን በተመለከተ እኛም ላይ ወጣቶቻችንም ላይ እንዴት አድርገን ነው ያንን ሳይክል መስበር እና የተሻለ ነገር መፍጠር የምንችለው ሚለውን እናወራለን። በመጨረሻ ደግሞ እንደ ወላጅም እንደ ልጅም እንዴት አድርገን ነው አብረን ሂል የምናደርገው። ምክንያቱም እዚህ ለመድረስ ወላጆች ብዙ ዋጋ ይከፍላሉ፣ በጣም በብዙ ስደት ውስጥ ያልፋሉ። አንዳንድ ጊዜ ለመስማት በጣም የሚከብዱ ታሪኮችን እንሰማለን። ካናዳ ለመምጣት ወይ ከአሉበት የሪፊጂ ካምፕ ወጥቶ ደና አገር ላይ ለመኖር የሚከፈል ዋጋ። ሶ እንደ አዳልት እኛ ራሱ ብዙ ትራማና ብዙ ያለፍንባቸው መከራዎች አሉ። ሶ እንዴት አድርገን ነው እኛ ሂል ያደረግን ልጆቻችን ደግሞ በዛ ሜንታል ሄልዝ ውስጥ እንዳያልፉ በእኛ ትራማ እነሱ አፌክትድ እየሆኑ ደግሞ የእነሱን ሜንታል ሄልዝ እንዳይነካ እንዴት አድርገን አብረን ሂል ማድረግ እንችላለን የሚለውን ደግሞ በአራተኛው ኤፒሶዳችን ላይ የምንነጋገረው ይሆናል። ሶ ስቴይ ቱንድ እንመለሳለን። ይሄንን ዲቴይል ይዘን እስከዛ የሚቀጥለውን ቪዲዮአችንን ሰርተን እስከምንመጣ ጊዜ ድረስ ግን ባካችሁ ሼር ማድረግ፣ ላይክ ማድረግ እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ። የደወሏን ተጫኗት so that አዳዲስ ቪዲዮዎች ስንለቅ ቶሎ እንድታገኙት ማለት ነው። ብዙዎች ደግሞ ቢደርሳቸው የሚጠቅም ኢንፎርሜሽን ስለሆነ ይሄንን አበረታታችኋለሁ። በጣም እናመሰግናለን። ከዲቮ ኢንስፓየር ነኝ ዲቦራ። መልካም ቀን። እናመሰግናለን።